ያገለገልከው ህዝብ ጋር ስትኖር ግን ሴኩሪቲ ያስፈልግህ። አብረው ከኖርክ ችግሩን ከታመምክ አብረህ ካካፈልከው ህዝብ ነው ያንተ ጠባቂ። ህዝብ ጋር እንዲህ መኖር የሚችሉ የመሪነት ጥበብ ነበራቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። የወጣቱን ስነ ምግባር ስነ ልቦና የተረዱ ነብይ ነበሩ። አንዴ ጦርነት ላይ አቡ ቀታዳ ጦርነት ላይ ወጣ። የወጣቱን ስነ ምግባር እንዴትና ስነ ልቦና እንዴት እንደተረዱት ተመልከቱ። ጦርነት ወጣ። ጦርነት ላይ ፍልሚያ አለ፣ በሰይፍ መሞሸላለቅ ነው። ከሩቅ የተወረወረ ቀስት የአቡ ቀታዳን አይን አፈሰሰ። አይኑ ተንጠለጠለ፣ በጅማቱና በስቡ ተንጠለጠለ። ከዛም ባልደረቦቹ መጡና እንግዲህ አላህ ኸይር ይተካል፣ አይንህ ፈሰሰ አሉት። እንቁረጠው እንደ ጅማቱን ስቡን አሉት። ሲሉት ተው ወደ ነቢያችን ወሰዱኛል ሰለላሁ ዐለይሂ ወሰለም። አቡ ቀታዳ ነቢያችን ፊት ቆመ። የአላህ መልእክተኛ አይኔ እኮ ፈሰሰ አላቸው። ሁለት ምርጫ ሰጡት። እንሽእት ከፈለክ ወደ ቦታው ልመልስልህ፣ ከፈለክ ደግሞ ታገስና ጀነት አለህ አሉት። ከባድ ምርጫ ነው አይደል? እንዴ የተባለች ሌላ ሴት አለች የምታውቋት። አቡ ቀታዳ ወጣት ነው፣ ቆንጆ ነው፣ ሚስቶች መጨማመር የሚወድ ነበርና የአላህ መልእክተኛ አላቸው እኔ እንደምታየኝ ሴቶችን እወዳለሁ አለ። ተፈጥሮ ነው። ሴቶችን በጣም ነው መወድና ትንሽ አይኔ ፈሶ ብጠይቃቸው